ምዕራፍ 2 ቁጥር 9 ላይ ላንብብ። ስራህንና ድህነትህን አውቃለሁ፣ ነገር ግን ባለጠጋ ነህ። የሰይጣንም ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉት የሚሳደቡትን ስድብ አውቃለሁ ይላል። አሁን እዚህ ጋር አንድ ማህበር ባለፈው አይተናል። የማን ማህበር ነው? የሰይጣን ማህበር ነው፣ ወይም ማህበረ ሰይጣን ነው። ሰይጣን ማህበር አለው። ወደ ጻድቃን መንፈሶች በሰማይ ወደ ተሰበሰቡት ማህበር አይደለም የሚለው። ስለዚህ ማህበር ማለት ቤተክርስቲያን ማለት ነው። መንግስትም እኮ እያደራጀን ያለው ቤተክርስቲያን ብሎ አይደለም፣ ማህበራት ብሎ ነው አይደል? ስለዚህ ማህበር ማለት ቤተክርስቲያን ማለት፣ ቤተክርስቲያን ግን በትምህርተ ቅንፍ ቢሆን ጥሩ ነው። ለማንኛውም የሰይጣን ማህበር ግን እነዚህ ሰዎች የሰይጣን ማህበር የተባሉት ለምንድን ነው? ምን ስለሆኑ ወይስ ምን ስላደረጉ ነው? ይህንን ነገር ነው በደንብ ማወቅ የሚያስፈልጋል። ምን ስላሉ ነው? ይሄ እምነት፣ ኑሮ፣ ህይወት አይሁድ ሳይሆኑ አይሁድ ነን ማለት ኑሮው፣ ህይወቱ፣ እምነቱ፣ ትምህርቱ የሰይጣን ማህበር ያሰኛል። ስለዚህ አይሁድ ሳይሆኑ የሚለው እንዴት ነበር ያየነው? ውስጣዊነትን የጣለ አይደል? ውጫዊነትን ያነገሰ ማንነት ብለን ነበር። ስለዚህ ለሰይጣን የተሰጡ ብዙ ነገሮች አሉ። አንድ ሰው ማርቆስ 7 ያወጣልኛል። እኔ ገላትያ 5ን አነባለሁ። ወደ ዋናው ሐሳቤ ከመግባቴ በፊት እነዚህ ሁለት ጥቅሶች እናንብባቸው እስቲ። ገላትያ ምዕራፍ 5 ከ20 ጀምሮ፣ ማርቆስ 7 ላይ ቁጥሩ እነግርሃለሁ። የሥጋ ሥራም የተገለጠ ነው። የሥጋ ሥራም የተገለጠ ነው። ምንድነው? እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት። ከዛስ ይህን የሚመሳስል ነው። የቀረኝ የሥጋ ሥራ አይነት ካለ ምን አድርጉ? ጨምሩበት። ይሄን የሚያረጉ አይደለም የሰይጣን ማህበር የተባሉት። ይህን ያዙልኝ። ማርቆስ ምዕራፍ 7 ታሜ በአቅጣጫ ነው ማወቀውና ጠብቀኝ። እኔ መጽሐፍ ስለምጠቀም በአቅጣጫ ነው ማወቅ። እናንተ ግን ያው በማውጫ ነው የምትጠቀሙ። ያ አገኘው። ሰውን የሚያረክ ሰው የሚለው ደግሞ ሕዝቡን ጠርቶ በለው ከቁጥር 14 ደግሞ ሕዝቡን ጠርቶ ሁላችሁ እኔን ስሙ አስተውሉ፣ ከሰው የሚወጡት ሰውን የሚያረክሱ ናቸው እንጂ ከሰው ውጭ የሚገባውስ ሊያረክሰው የሚችል ምንም የለም። የሚሰማ ጆሮ ያለው ቢኖር ይስማ አላቸው። ከሕዝቡ ዘንድ ወደ ቤት ከገባ በኋላ ደቀ መዛሙርቱ ምሳሌውን ጠየቁት። እርሱም እናንተ ደግሞ እንደዚህ የማታስተውሉ ናችሁን? ከውጭ ወደ ሰው የሚገባ ሊያረክሰው ምንም እንዳይችል አትመለከቱምን? ወደ ሆድ ገብቶ ወደ እዳሪ ይመጣል እንጂ ወደ ልብ አይገባምና መብልን ሁሉ እያጠራ አላቸው። እርሱም አለ ከሰው የሚወጣው ሰውን የሚያረክስ ያ ነው። ከውስጥ ከሰው ልብ የሚወጣ ክፉ ሐሳብ፣ ዝሙት፣ መስረቅ፣ መግደል፣ ምንዝርነት፣ መጎምጀት፣ ክፋት፣ ተንኮል፣ መዳራት፣ ምቀኝነት፣ ስድብ፣ ትዕቢት፣ ስንፍና ናቸው። ይህ ክፉ ሁሉ ከውስጥ ይወጣል፣ ሰውን ያረክሳል። እሺ፣ እግዚአብሔር ይመስገን። እነዚህ ናቸው ከሰው የሚወጡ የሰው ማንነት፣ የሥጋ ሥራ የተባሉት
የሚገርማችሁ ነገር በተለይ በክርስቶስ ወንጌል ወይም በመጽሐፍ ቅዱስ በአብዛኛው እነዚህ ነገሮች ከሰይጣን ጋር የተገናኙ አይደሉም። ግን በትምህርት በዛሬው የሃይማኖት ትምህርት እነዚህ የተዘረዘሩ ነገሮች በሙሉ ማን እንደሚያደርጋቸው ነው የሚናገር? ሰይጣን ነው። የሰይጣንን ትልቅ ስራ በመጽሐፍ ቅዱስ ማሳየት እፈልጋለሁ። እሱ መጽሐፍ ቅዱስ አለው። ሰባኪ ነው። ሁሌ የሚልከሰከሰው ሃይማኖት አካባቢ ነው፣ ጠጅ ቤት አይደለም። ከሰካራሞች ጋር አይደለም። ብዙ የሱ ችግሩ ከማን ጋር ነው? ከሃይማኖተኞች ጋር ነው። ለምን? ለማሳት። ስለዚህ ሰው አይሁድ ሳይሆን ይሁድ ነኝ ስላለ ብቻ ማህበር ወደዛ ነው። በቃ የሱ ምንድነው? ማህበርተኛ ነህ። ውጫዊነትን ከዚህ ከመንፈሳዊነት ውጭ እግዚአብሔር ከሚለውና ከሚፈቅደው የእግዚአብሔር ፕሮግራም ከሆነው ነገር ውጭ ሁሉ የሚናገር የሚያምን የሚመሰክር ይሄ የሰይጣን ማህበርተኛ ነው። ስለዚህ የሰይጣን ማህበር ሲባል የራሳችን መጽሐፍ ቅዱስ ሳይሆን የራሳችን መጽሐፍ፣ ልባችን፣ ትምህርታችን፣ እምነታችንና ማስተዋላችን ወዴት ነው የሚሄደው? የሰይጣን ማህበር ናቸው ስል አእምሮዬ ወዴት ነው ቶሎ የሚሄደው? ናይት ክለብ ውስጥ ራቁታቸውን ስለሚደንሱት አይደለም ያስበው። የሰይጣን ማህበር ናቸው ሲል አእምሮዬ ወዴት ነው የሚሄደው? ወደ ጠንቋይ ቤት እና ወደ ጠንቋይ አይደል እንዴ? እንደገና የሰይጣን ማህበር ናቸው ሲል መቁጠር ትችላላችሁ። አእምሯችሁ፣ ትምህርታችሁ፣ መጽሐፋችሁ፣ መረዳታችሁ፣ ትርጉማችሁ ወዴት እንደሚሄድ ግን እንደዛ አይደለም ይለናል መጽሐፍ። እንዴት ነው ታዲያ? የሰይጣን መጀመሪያ ማግኘት አለብን። የሰይጣን መጀመሪያ ሕዝቅኤል 28 አይደለም፣ እንደው በመጽሐፉ አቀማመጥ ነው ማለት። የሰይጣን መጀመሪያ ኢሳይያስ 14 አይደለም። የሰይጣን መጀመሪያ የት ነው? ዘፍጥረት 3። ዘፍጥረት ማለት በእንግሊዝኛው ጄኔሲስ አይደል? ጄኔሲስ ኦሪጂን ማለት በቃ ግኝቱ፣ ይሄ የጀመረበት የተነሳበት ካላወቀ ሰው የሚጨርስበትን ማወቅ አይችልም። ስለዚህ ሰይጣን የተነሳበትን ቦታ ማግኘት አለ። ሲነሳ ስለሱ ሲነገረ እግዚአብሔር ከፈጠረው አውሬ ሁሉ ምንድን ነው? ተንኮለኛ። ተንኮሉ በምን ተገለጠ ብትሉ ከሔዋን ጋር በስካር በዝሙት አይደለም የተገለጠ፣ በማስተማር ነው የተገለጠ። ሰይጣን አስተማሪ ነው። መሰዊያ አለው፣ ምስባክ አለው። ስለዚህ ሰው ዙሪያ ይዞራል አይደል? ያን ዋና ነገር ትቶ ዙሪያ ይዞራል። ጌታ ኢየሱስ ክርስቶስ የሰከረውን ሰው አግኝቶ አንተ የዲያብሎስ ልጅ ያለው ማንን ነው? በዝሙት የወደቀችውን በፊቱ ሲያቀርቡ ምንድን ነው ያላት? አንቺ የሰይጣን ልጅ፣ አንቺ የሰይጣን ማህበር ነው ያላት። ነገር ግን ውሾች፣ ግብዞች፣ በኖራ የተለሰናችሁ ግድግዳ ማንን ነው ያለው? ስለዚህ ይህንን ነገር አሁን መንቃት አለብን ማለት ነው። ሰው የሚሰራው ነገር በሙሉ በስጋው ነው የሚሰራው። ሰይጣን ጉልበት አይሰጠውም አላልኩም። ነገር ግን ዋና የሱን ጥፋት እና ማሳሳት መተው ወይም መዘንጋት የለብንም። ስለዚህ የሰይጣን ኦሪጂኑ በእርግጥ ዘፍጥረት ከሆነ ዘፍጥረት ምን አረገ ብለን ልናይ እንችላለን። አንድ ጊዜ ኮምፒውተሬ ስታክ አድርጓል። ኦኬ እስቲ አሚ
እኔ እቀጥላለሁ። ዘፍጥረት ምዕራፍ 3 ላይ ላንብበው። የሰው መጀመሪያ፣ የፍጥረት መጀመሪያ፣ የእያንዳንዱ ነገር መጀመሪያ እዚህ መጽሐፍ ውስጥ አለ። መጀመሪያችንን ካወቅ ፍጻሜውን ደግሞ እናውቃለንና የሰይጣን መጀመሪያም እዚህ ጋር ነው ያለው። እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ ይላል። ስለዚህ ራእይ ላይ ይህንን ሲናገረው ምን ይላል? የቀደመው እባብ ነው የሚለው። ኦሪጂኑን ወይም መነሻውን ሲያስታውስ ይሄ ተንኮለኛ ነበረ። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን? አሁን ይሄ ሰው ምን እየጠየቀ ነው አላት። ሴቲቱም ለእባቡ አለችው፣ በገነት ካለው ከዛፍ ፍሬ እንበላለን። ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱም አትብሉ አትንኩትም አለ። ለሴቲቱም አላት፣ እባቡም ለሴቲቱ አላት፣ ሞትን አትሞቱም፣ ከእርሱም በበላችሁ ቀን ዓይኖቻችሁ እንደሚከፈቱ እንደ እግዚአብሔርም መልካምንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። ስብከት ነው ወይስ የሥጋ ስራ ነው? ይሄ ደንበኛ ስብከት ነው። ሁለት ነገር ላሳያችሁ ፈልጋለሁ እዚህ ጋር። ሞትን አትሞቱም፣ እንደ እግዚአብሔር ግን ትሆናላችሁ። እንግሊዝኛውን ብትጠቀሙ አማልክት ትሆናላችሁ ነው የሚለው። ይሄ እግዚአብሔር በነጠላ እግዚአብሔር ነው አይደል? በብዙ ምንድን ነው? እግዚአብሔሮች ነው በአማርኛችን። እንደ እግዚአብሔሮች ስለምትሆኑ ነው። ሰንሺፕ ነው የሰበከው አይደል? ልጅነትን መጀመሪያ የሰበከ ሰይጣን ነው። ስህተቱ ምንድን ነው? ያለ ሞት ነው የሰበከው ልጅነትን። ያለ መስቀልና መከራን የሰበከው ልጅነትን። ገባችኋል? ይሄ ትልቅ ምስጢር አለ። ብዙ ሰዎች በዚህ ዙሪያ ይታለላሉ። መስቀል የሚሰበክበት ምክንያት ደግሞ እናውቃለን። ሞት የሚሰበክበት ምክንያት እናውቃለን። የስጋን ስራ በሙሉ ለማጥፋት ነው። የስጋን ስራ ለሰይጣን ትሰጣለህ። ያንተ መሞት ማን ይሰብከዋል? ይሄ መጀመሪያው የዲያብሎስ ስብከት ነው። ሞት በሌለበት ልጅነት ሊመጣ አይችልም። ስለዚህ ዛሬ ሞባይላችሁ ላይ እንግሊዝኛ ባይብል ሳይኖር አይቀርም፣ ገብታችሁ አንብቡ። you shall be gods ነው የሚለው። እግዚአብሔሮች፣ በእርግጥ ስሞል ሌተር ጂ ነው። እግዚአብሔሮች ወይም አማልክት እንደምትሆኑ ስለሚያውቅ ነው ቃል የመጣላቸው። አማልክት አላቸው አይደል? ስለዚህ አማልክቶች የእግዚአብሔር ልጆች ናቸው፣ የእግዚአብሔር መልእክተኞች ናቸው። እንደ እግዚአብሔር በእግዚአብሔር መምሰል ያገኙት ማንነት ነው። ስለዚህ መጀመሪያ የሰበከን ምን ልላችሁ፣ ሰይጣን ሰባኪ ነው እንጂ ሰካራም አይደለም። ጉዳዩም አይደለም። ምክንያቱም የሥጋ ስራ ነው እሱ። እንደግፈዋለን እንዴ? አንደግፈውም። ግን በፍጹም ሰይጣን ሃይማኖተኛ እንደሆነ ነው የምናውቀው። ሰባኪ እንደሆነ ነው የምናውቀው። መጽሐፍ ቅዱስ እንዳለው ነው የምናውቀው። አለው መጽሐፍ ቅዱስ ይሄው ሳይጻፍ አንተ ስንት ጊዜ ተብለህ እንኳን ያልገባው ሰው ይለዋል ስለ ልጅነት አይደል? እሱ ያው ይሰብከዋል። ግን ያለምን ያለ ሞትን አትሞቱም፣ መከራ የለም፣ ከዚህ በኋላ ምንም አይነካህም። ግን ልጅነት ደግሞ ይሰበካል። ይሄ ጋኔናዊ ነው። ይሄ ሰይጣን ማህበር ነው። ክርስቶስ ጳውሎስም ቢሆን በብዙ መከራ አይደል ወደ እግዚአብሔር መንግስት እንድንገባ አለን ነው የሚለው። ስለዚህ በዚህ ብቻ በዚህ እውነት
ሰይጣን የቱ ጋር እንዳለ ምን ሐሳብ እንዳለው እስከ ዛሬ ድረስ ምን እያገለገለ እንደሆነ በትክክል ልናይ እንችላለን። ስለዚህም ይህንን ይዛችሁ ወዴት ነው ምን ሄደው መሰላችሁ? ማቴዎስ ምዕራፍ 16 ነው የምናነበው። እዚህ ጋር እባቡ ለሴቲቱ የነገራት ነገር አለ። ልጅነት እና መስቀልን መከላከል። ማቴዎስ 16 ላይ ተመሳሳይ ታሪክ ነው የምናየው። ግን በማን ነው? በእባቡ ሳይሆን በጴጥሮስ ነው። ጴጥሮስ እዛ ጋር ማን ይሆናል? ሰይጣን ይሆናል። ስለዚህ የሰይጣን ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉ ማቴዎስ ምዕራፍ 16 እንግዲህ ታሪኩን ታውቃላችሁ። የሰው ልጅ ማን ይሉታል? እንደዚህ ይሉታል አይደል? አንድ መገለጥ ደግሞ መጣ በጴጥሮስ አማካኝነት፣ ድንቅ መገለጥ። ይሄ አባቴን የገለጠልህ ስጋና ደም አይደለም። ስጋና ደም ያስተምራል እንዴ? ያስተምራል። የሆነ እኮ ትምህርት አለው ማለት። ሰይጣን አልገለጠልህም ወይም የሆነ ነገር አልገለጠልህም። ስጋና ደም አልገለጠልህም። ልክ የነፍስ እውቀት አለ። ጠቆም አድርጎ ነው የሚያልፈው። እዛ ጋር እልሃለሁ አንተ ጴጥሮስ ነህ፣ በዚችም ዓለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም። የመንግሥት ሰማያትን መክፈቻዎች እሰጥሃለሁ። በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድር የምትፈታ ሁሉ ከሰማይ የተፈታ ይሆናል። ያን ጊዜም እርሱ ክርስቶስ እንደሆነ ለማንም እንዳይናገሩ ደቀ መዛሙርቱን አዘዛቸው። ከዚያ ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎቹና ከካህናት አለቆች ከጻፎቹም ብዙ መከራ ይቀበልና ይገደል ዘንድ በሦስተኛው ቀን ይነሳ ዘንድ እንዲገባቸው ለደቀ መዛሙርቱ ይገልጽላቸው ጀመር። ጴጥሮስም ወደ እርሱ አስጠግቶ ሰውን አንዳንድ ጊዜ ስትመክሩት የወደዳችሁት ሲመስላችሁ ምንድን ነው የምታደርጉት? ጠጋ ታርጉታላችኋል። ዝም ብሎ አደባባይ ላይ አትዘረጥጡትም። ጠጋ ታረጉትና ወደ እርሱ ወስዶ ምንድን ነው ያለው? አይሁንብህ ጌታ ሆይ ይህ ከቶ አይደርስብህም ብሎ ሊገስጸው ጀመረ። ያውም መገሰጽ ምንድን ነው ያለው? እዚህ ጋር ነው። እርሱ ግን ዘወር ብሎ ጴጥሮስን ወደ ኋላዬ ሂድ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን አታስብም፣ እንቅፋት ሆነህብኛል አለው። ያ መገለጥ መጣ። የእግዚአብሔር ልጅነት ተነገረ። በዛ ልጅነት ላይ ቤተክርስቲያን ተመሰረተ። ግን ቀጥሎ ደግሞ ያንን እውነት ወደ ብርሃንና ወደ ሕይወት ወደ ልምምድ ሊያመጣው የሚችለው ምንድን ነው? ሞት ነው። ጴጥሮስ ተነሳና ስብከቱን ጀመረ። ምን አይሁንብህ ብሎ ገሰጸው። ከዛስ ቀጥታ ዘፍጥረት 3 እዚህ ጋር ተፈጽማለች። ሰይጣን ጴጥሮስ በዚች ቅጽበት የምን ማህበር ነው? የሰይጣን። ስለዚህ ልጅነትን ነግሮ፣ ድልን ነግሮ፣ አክሊልን ነግሮ፣ መውረስን ነግሮ መስቀልን የሚከላከል ሞትን የሚከላከል ስብከት ይሄ የሰይጣን ማህበር ነው። አያችሁ፣ መጽሐፍ አለው። ሰይጣን ምላችሁ ይሄ ነው። ምንድን ነው የሚያደርገው? የሰውን እንጂ የእግዚአብሔርን አያስብም። ይሄ ሰይጣናዊነት ነው። ከመስረቅ የከፋ ነው። ከመዋሸት የከፋ ነው። ከመስረቅ ድኖ ምን ያደርጋል? እዚህ ጋር ደግሞ ሰይጣናዊነትን ይሰብካል። ከሐሰት ድኖ ኃጢአት ከሚላቸው ዝርዝሮች ከአንዳንዶቹ ድኖ እሱ ግን ምን ይሰብካል? የሰይጣንን ትምህርት ያስተምራል ማለት ነው። ይሄ በጣም
አደገኛ ነገር ነው። ስለዚህ ጌታ ኢየሱስ ክርስቶስ በተመላለሰበት መመላለስ በተለይ ማቴዎስ 23ን አውጣችሁ ስትመለከቱ መጽሐፉ በየአዲስ መስመር መጀመሪያ ላይ ምን ይላል? እናንተ ግብዞች፣ እናንተ ግብዞች፣ እናንተ ግብዞች ነው የሚለው። ይሄ በጣም የሚገርም ቋንቋ። ለማን ነው ይሄ? ለሃይማኖት መሪዎች ነው። ምክንያቱም የሃይማኖት መሪዎች የማሳሳት ነገር ነው ያላቸው፣ የማሳት ነገር ነው ያላቸው። ይሄ ነው የሰይጣን ማህበር። እንዴት ነው ያነበብኩት? ድሮ እኔ ይገርመኛል። ይሄ መጽሐፍ ቅዱስ የሚባለው መጽሐፍ እንዴት ነው ያነበብኩት? የሰይጣን ማህበር ሲል ድሮ ምን ነበረ የምትዝ የሚል? አንተስ አሁን እናንተ ምንድን ነው የምታስቡ? የሰይጣን ማህበር ቢል እውነቴን ነው። አእምሯችሁ ወዴት ነው የሚሄደው? አንዳንዴ ያጣል አእምሮ። ለዚህ ለሆነ ጣዖት ህፃናት የሚሰዉት ማለት ነው አይደለም። ኢሉሚናትስ ናቸው። እሺ ማን ነው የሰይጣን ማህበር? ተፌ ማን ነበር የምትለው? ኢሉሚናትም አሁን ነው የመጡት። ድሮ ምንድን ነው የሚባለው? ብዙ ነገር ብዙ የሆነ ነገር ወይ እኛ አሳማ በቤተ መቅደስ ያረደውን እሱ ምንድን ነው? አሳማ ራሱ እኮ ማን ነው ብትል እኮ አገልጋዩ እኮ ነው፣ ክርስቲያኑ እኮ ነው አሳማ ራሱ። ምክንያቱም ወደ ጭቃው አይደል ታጥቦ ወደዛ የሚመለሰው ስለኛ አይደል እንዴ ተጻፈ? አሳማው ራሱ እኮ ያንንም እኮ ነው የሚያርደው ለእግዚአብሔር። ስለዚህ ፓስተሩ ነው ማለት ነው። የዚህ የአሳማ መስዋዕት ለማን ያቀርባል? አረ እግዚአብሔር ከብዙ ነገር እኮ ነው ያዳነን። እንዴ ለዚህ ብቻ እኮ ምስጋናው እኮ ቀን ሙሉ መሆን ነበረበት። እግዚአብሔር ይመስገን። እግዚአብሔርን ግን ማን አመስግኖ ይጨርሳል? ስራው ያመስግነው እንጂ ያደረገው ራሱ ያመስግነው ያክብረው እንጂ ምንድነው? እኛ አሁን እናመስግን እስቲ ስለዚህ ነገር 5 ደቂቃ ባመሰግን አለቀ። በቃ ይበቃል። ለዛ አሁን እኔ ለተደረኩት ነገር የ5 ደቂቃ አይደለም። እኔ ሁሌ ነው ምለው እባክህ እግዚአብሔር ሆይ ስራ ያመስግን፣ ይሄ ነገር አመስግኝ አልጨርስም። በቃ የራሱ ስራ ራሱ ነው የሚያውቀውና ያ ስራ ያመሰግነዋል። ስለዚህ እነዚህ ከሃይማኖት ሰዎች ነፃ መውጣት ከሰይጣን ማህበር ነፃ መውጣት ነው። ስለዚህ ድል ለነሳው የሚለው ከዚህም ሁኔታ ነው ድል የምንነሳው። ብዙ የሚያስት ነገር አለ። ያላገኝሽው በጣም ጥሩ። ስለዚህ ነው ኮምፒውተሩም አንዳንዴ ምንድን ያለው ተፌ ኮምፒውተር ይዋጋል። ስለዚህ ተዋክቶ ነው ማለት ነው። ለማንኛውም ይህንን ነገር በደንብ ማስተዋል ይኖርብናል። ይሄ የስጋ ስራዎች በፍጹም ከስጋ ጋር ነው የሚገናኙት። እድል ፈንታው ሞት ብቻ ነው። የሞት አያስብም፣ የሞት አይናገርም፣ የሞት እኮ ምንም ነገር አያደርግም። ስለዚህ ያንን ነገር በህይወታችን በሚመጣበት ጊዜ በፍጹም ከሰይጣን ጋር አይደለም። ሰይጣን ትምህርት ነው ያለው፣ ስብከት ነው ያለው። ከዚህ ተነስተን ነው ከእርሱ ነፃ መሆናችንን የምናረጋግጠው። ከትምህርቱ ነፃ ከሆንን ከሰይጣን ነፃ ነን። አሁን እየገባችሁ ነው አይደል? ከሰይጣን ጋር የማንዋጋበት ምክንያት ሰይጣን በዚህ የምትመጣ በዛ የምትሰራ የሚለው ነገር በእኛ የማይሰራው እሱ በእኔ ያለ ውሸት የሱ አይደለም። ምናልባት አፈር ነህና አፈሬን ሊበላ ይችል ይሆናል። ነገር ግን ራሱ እኔ ነኝ አፈር። እንደውም እኮ አዳም ማለት ቀይ አፈር ማለት አይደል? በስም ትርጉሙ ቀይ አፈር ማለት እኮ ነው። ይሄ አፈር በህይወታችን ይሄ ጭቃ ብዙ ነገር ነው ያለው። ደስ የማይል እግዚአብሔርን የማያከብር ብዙ የሥጋ ስራ አለ። ግን በፍጹም ይሄንን ለሰይጣን አንሰጠውም። ለሰይጣን የምንሰጠው ትምህርት ነው፣ የሐሰት ትምህርት። በነገራችን ላይ እኛም እኮ አስተማሪዎች ነው የምንባለው አይደል? እኛም ያንን ሐሰተኛ እንላለን፣ እነሱም እዚህ ጋር ሐሰተኛ ይላል። ግን ይህንን ነገር ለራሳችን እግዚአብሔር ላመጣው ለመንፈስ ቅዱስ አሳልፈን ብንሰጥ እውነቱ የት ጋር እንዳለ እግዚአብሔር ያሳየናል።
እግዚአብሔር ይመስገን። ስለዚህ ሄዶ ደግሞ ኢዮብ ላይ ይመጣል ሰይጣን። ኢዮብ ምዕራፍ 1 ላይ የማን ስብሰባ ላይ ነው የተገኘው? ወገኖች የመጠጥ ቤት አይደለም። የእግዚአብሔር ልጆች በከፍታ ተሰብስበዋል አይደል? በእግዚአብሔር ምክር ተሰብስበዋል። በእነሱ መካከል ተገኘ ይላል። ከመጀመሪያም እኮ ሰይጣን ሔዋንን ያገኛት መንገድ ዳር ነው እንዴ? ይሄ ምንድነው? ስትሪት ገርል የሚባል ነገር አለ። መንገድ ዳር ነው እንዴ ያገኛት? መጠጥ ቤት ነው እንዴ ያገኛት? ንገሩኝ፣ የት ነው ያገኛት? በገነት መካከል ነው ያገኛት። ስለዚህ ስትጠይቁ እንዴት ገባ? የሚጠብቃ አይተኛም። በልዑል መጠጊያ የሚኖር ሁሉም በሚችል ጥራ ውስጥ ያድራል አይደል? እንዲህ ተከበሃል እና እንዴት ነው የገባው? እሱ ራሱ አይገርማቸው? እግዚአብሔር በተከለው ገነት ውስጥ ተንኮለኛ የተባለ እባብ ምን ሆኖ እግዚአብሔር የሆነ ሳያጥረው የቀረ ቦታ ነበር። ስለዚህ አሁንም የት ተገኘ ብትሉ በእግዚአብሔር ልጆች ስብሰባ ላይ ተገኘ። የነዛ ልጆች አጀንዳ ምንም ነገር የተሰማ የለም አይደል? ከወዴት መጣ የተባለው እሱ ነው፣ ስራ ስላለው ማለት ነው። ከዛ ስብከቱን ነው የጀመረው እኮ ወገኖች። ስብከቱን ሲጀምር ኢዮብ እንዲህ ያደርጋል፣ ኢዮብ ይዋሻል፣ ኢዮብ ያታልላል፣ ኢዮብ ይሰርቃል፣ የሰው ንብረት ነው የሰበሰበው ብሎ ነው የከሰሰው። ምንድን ነው ያለው? አላለም። ባለውና በእርሱ ላይ አላጠርክም። አያችሁ፣ የእግዚአብሔርን ጥበቃ ይናገራል። እንዴት አየዋለሁ አለ። ይሄ ስብከት ነው። ማንን ነው የሚሰብከው ደግሞ? እግዚአብሔርን ነው። እግዚአብሔርም ቅጥሩን አነስ አይደል? እንደዚህ ብሎ ያው በድርድር ላከው። ስለዚህ እዛ ጋም የመጣበት ማህበር ሲመጣ ስለ ስካር አይደለም ያወራው፣ ስለ ሌላ ነገር አይደለም ያወራው። እነሱ የስጋ ስራዎች ናቸው፣ ከህይወታችን መወገድ አለባቸው። ነገር ግን የሰይጣን ሐሳብና ተልእኮ እሱን አይደለም፣ ትምህርት ላይ፣ እምነት ላይ ማጉደል ላይ ነው። ከእግዚአብሔር እቅድ ከእግዚአብሔር ሐሳብ ማጉደል ላይ ነው። እምነታችንን ማጉደል፣ ትምህርታችንን ማጉደል፣ እግዚአብሔር ስለሚያስበው ነገር ማጉደል። ምክንያቱም የሰውን እንጂ የእግዚአብሔርን አታስብም። ሁሌ በሰው አእምሮ መመራት፣ ከእግዚአብሔር ሐሳብና እውነት መውደቅ፣ እነዚህ ነገሮች ናቸው እንግዲህ ሰይጣን የሚገኝበት ቦታ በመናገሩ የሰይጣን ማህበር ናቸው። አሁን የገባችሁ ይመስለኛል። በእኔም ልብ ያለው ነገር ይሄ ነው። የሰይጣን ማህበር የተባሉት በብዙ ማስረጃ እንደሄድንበት ይሄንን የስጋ ስራ ለሰሩት አይደለም። በገላትያ ላይ ያነበብነው እንድንረዳው፣ ማርቆስ ላይ ያነበብነው ነገሮች አይደሉም የሰይጣን ማህበርተኛ የሚያደርጉት። ጌታ ኢየሱስ ክርስቶስም እነዚህን በመጥቀስና በመንቀስ በዚያ ትውልዱ የነበሩትን ሰዎች ሲገስጽ እና ስም ሲያወጣላቸው እና የማንነት ስም ያወጣላቸው ለፈሪሳውያን፣ ለሰዱቃውያን እና ለቀራጮች ነው። እነዚህ ናቸው የእግዚአብሔርን ሕዝብ ያስቱ የነበሩት። ስለዚህ አሁንስ ዘመናችን ምን ይመስላል? የእግዚአብሔርን እውነት በተመለከተ ዘመናችን ምን ይመስላል ብለን ከዚህ አሁን በመጽሐፍ ባለፈው ታሪክ ከማስረጃ የጠቀስነውን ነገር ወደ ዘመናችን ማምጣት አለብን። ዘመናችን አሁንም የትምህርት ችግር ነው። የመረዳትና መጽሐፍን የመተርጎም ችግር ነው ያጋጠማት። በዚህ ምክንያት እነዛ 7ቱ አብያተ ክርስቲያናት የደረሱበት ታሪክ ልናውቅ እንችላለን። ኤፌሶንን ስናይ አይተናል። መቅረዝህን ከስፍራ ወስዳለሁ፣
ያ መቅደስ ተወስዷል። ዛሬ በቤተ ክርስቲያን ደረጃ ተቋም ሊኖር ይችላል። እውነት አለ ወይ? ህይወት አለ ወይ ብለን በትክክል ማየት ይኖርብናል። ስለዚህ የሰይጣን ማህበርተኛ ሲባል በትምህርት ስህተት ስለሆነ እኛ ወደዛ ስናስብ ምንድን ነው የምናስበው? ድሮ ጊዜ ልክ ስንጀምር ምንድን ነው ምን በጥበብ እንመላለስ፣ ቀስ ብለን እንንገራቸው አልነበረ? ምን ቀስ ብለን ለመንገር ወርደን አንዳንዶቻችን ቀርተናል። ብዙ ሰዎች ቀርተዋል። ምክንያቱም ስትወርድ የምትወርድበት ኃይል ሊኖር ይገባል። ሙሴ እኮ ወርዶ ነው እንትኑን ያፈረሰው። ሰማይ ላይ ቁጭ ብሎ አይደለም ማለት እዛ እግዚአብሔር ጋር ባለበት አይደለም ጥጃውን ያፈረሰው። ጥጃ የሰው ትምህርት እምነት ነው፣ የሰው አስተሳሰቡ ነው። አስተሳሰባቸውን አይደል እምነታቸውን አይደል እንደ የሰራላቸው። ያንን ግን ሙሴ ያፈረሰው ወርዶ ነው። እኔ የወረደበትን ኃይል አደንቃለሁ። ስለዚህ ወደ ታች ወደ እነዚህ የሰይጣን ማህበራት ስንወርድ በኃይል መውረድ አለብን፣ ለማውጣት ማለት ነው። ካለዛ ሙሉ በሙሉ ባይወስዱን እንኳን ያደነዝዙን። ጥሩ የደነዘዝን ሰዎች ይሆናል። አዎ ልክ ነው፣ አዎ እያልክ ትኖራለህ። ሌላ ምንም የምጨምረው ነገር የለም። ልክ ነው፣ አዎ አዎ አዎ። ይሄ እንግዲህ ምንድን ነው ስንል በእውነት መደንዘዝ ነው። በፍጹም ወደዚህ ማህበር ስንመለስ በእውነት ነው የምላችሁ ጥጃቸውን ለማፍረስ መሆን አለበት። ትምህርታቸውን ለማፍረስ መሆን አለበት። አይሁዳዊ ሳይሆኑ አይሁድ ነን የሚሉትን ማንነት ለማፍረስ መሆን አለበት። ስለዚህ ህይወታችን ውስጣዊ ነው፣ እምነታችን ውስጣዊ ነው፣ የእግዚአብሔር ሐሳብ ውስጣዊ ነው። እንዴት አይነት ነገር ነው! ልጅነትን ሰብኮ ሞትን መቃወም፣ መከራን መቃወም። ዛሬ እኔና ችግር ተለያየን። ዛሬ እኔ አንተና መከራ ምን ሆናችሁ? ተለያይታ ሰብሬዋለሁ። የመድረክ ጩኸት ነው፣ አይሰበርም። እንዲህ አይነት ነገር አይሰበርም። የዘላለም እውነት ነው። 1000 ዓመት ለመንገስ ከእርሱ ጋር ራስህን ማጣት የዘላለም ወንጌል ነው። በወንጌል ህይወትንና ለመጥፋትን ወደ ብርሃን ሲያወጣ ያለ መከራ አይደለም። እንዴት ድንቅ ነው! 1000 ዓመት መንገስ፣ 1000 ዓመት መኖር። 1000 ዓመት እኮ 1 2 3 አይደለም። 1000 ዓመት ከእግዚአብሔር ጋር መኖርና መንገስ ነው። ይሄን ለመሆንና ለማድረግ ራስህን ታጣለ። ራስህን ማጣት የተከላከለውና ውሸት ነው ብሎ የሰበከው ያው የውሸት አባት። ስለዚህ እነዚህ ሰዎች የሰይጣን ማህበር ናቸው። በዘመናችን ማን ነው የሰይጣን ማህበር? አንዳንዴ እንዲህ አድርገህ ስትናገር ያው ያስቀጣሃል አይደል? እንዲህ ስትናገር ያስቀጣሃል። በህግም ያው ከህግም ውጭ ማለት ነው ያስቀጣሃል። ግን ለህዝቡ ለመንፈስ ቅዱስ ትተዋለህ። አሁን የሰይጣን ማህበር ማን ነው? ለዚህ እኮ ነው ወደኋላ መመለስ ቢሆንላቸዋል፣ ግን አይሆንላቸው። ያዩትን ከተማ አይተዋል፣ ያዩትን ነገር አይተዋልና ወደኋላ አይመለሱም። አሁን ለኛ ወደኋላ መመለስ ዓለማዊ መሆን ነው የምትሉት አይደል? ዓለማዊ ማለት ምን ማለት? ዓለማዊነት ባትሆን እኮ ስጋዊ ነው። ዓለም፣ ሰይጣን፣ ስጋ። ስለዚህ ከሁለቱ ብትርቅ ከአንዱ አትርቅም። እኔ ዓለማዊነትን ክጅ አለው ብትል አንደኛውን አልከድከውም፣ ሁለተኛውንም አልከድከውም። ሁለተኛው ማን ነው? ሰይጣን ነው። ሶስተኛው ማን ነው? ስጋ ነው። ከዛም እኮ ነፃ አልወጣም። ስለዚህ እኔ ወደ ኋላ አልመለስም ስል አሁንም አእምሯችሁ ወደ ዓለም እንዳያስ ወደ ኋላ አልመለስም ስል ወደ ቤተ ክርስቲያን አልመለስም፣ ወደ ትምህርታቸው አልመለስም፣
ወደ ስርዓታቸው ልምምዳቸው አልመለስም። በተለይ ወደ ሰይጣናዊ ማህበር አልመለስም። ሰይጣናዊ ማህበር እንግዲህ ልድገምላችሁ፣ ስካር አይደለም፣ ዝሙት አይደለም፣ ውሸት አይደለም፣ ሐሜት አይደለም፣ ተንኮል አይደለም። እንደዚህ የማን ስራ ናቸው እነዚህ? የሰይጣን ማን ነው? የስጋ የሰይጣን ማህበር ምንድን ነው ብዬ ነግሬያችሁ፣ ማስተማር ነው። ሔዋንን እንዴት እንዳስተማራት፣ ክርስቶስን እንዴት ሊያስተምረው እንደፈለገ፣ በዘመናት ሁሉ እንዴት እንዳስተምረው። ይህ እኮ ቅናት ሊፈጥርብንም ይገባል እኮ። መንፈሱ ተበሳጨ አይልም? መንፈሱ የተበሳጨው ምን ስላየ ነው? ሰካራሞች ስላየ ነው? ምድሪቱ ዓለም ሁሉ ነው ሰካራም። ምን ያበሳጨዋል? ያየው ምንድን ነው? ለማይታወቅ አምላክ ተብሎ ተጽፎ ነው ያየው። መንፈሳዊ ነው ይሄ፣ መጽሐፋዊ ነው ይሄ እና መንፈሱ ተበሳጨ ነው የሚለው። የእግዚአብሔር መንፈስ በዓለም ላይ የሚበሳጨው እውነቴን ነው፣ እኔ በስካር አይደለም፣ እነዚህ የፖለቲካ ሰዎች በሚያጨማልቁት ነገር አይደለም፣ በቤተ ክርስቲያን ውስጥ ያለ ትምህርት እግዚአብሔርን የሚያስክድ፣ ሐሳቡን የሚያስጥል፣ ፈቃዱን የሚያስክድ እነዚህ ነገሮች ናቸው እግዚአብሔርን እያሳዘኑ ያሉት። የፍርዱም ደግሞ ታላቅነት በእግዚአብሔር እጅ የመውደቅ ከባድነት ያለው በቤተ ክርስቲያን ውስጥ ነው። በጣም ያስፈራል። ብዙ ያወቀ ይገረፋል። የእግዚአብሔር ግርፋት በቤተ ክርስቲያን ውስጥ ትልቅ አውሬ፣ ትልቅ እንደው ብዙ አጋን ነው የምናወራው ሳይሆን በትክክል አውሬነት ያለው እዚህ ሰይጣን ማህበር ውስጥ ነው። ክብር ለእግዚአብሔር ይሁን። እንግዲህ የነፃነት ወንጌል በዚህ በዮሐንስ ራእይ እየተነገረ ነው። መገለጡ ይህንን ነገር እያመጣ ነው። የሰይጣን ማህበር ማለት እንደዚህ ነገር አይደለም። ነገር ግን ያልሆኑትን ሆኛለሁ ላሉት ናቸው። ሆነናል የሚሉት ደግሞ የማይጠቅማቸው ነገር ነው። አይሁዳዊነት ውጫዊነት ነው፣ ብሉይ ነው፣ ውጫዊ መታጠብ ነው፣ ውጫዊ መልበስ ነው አይሁዳዊነት። ስለዚህ ሳይሆኑ እግዚአብሔር ደግሞ እውነተኛ አይሁዳዊ ያለው በውስጥ የሆነ መገረዝ ነው፣ በውስጥ የሆነ መንጻት ነው፣ ውስጣዊ ስብዕና ነው። እግዚአብሔርን በውስጥ ማግነን ነው። በውስጣችን ያ የስጋን ስራ የሰይጣን ስራ የምትሉትን ነገሩ ኖ የሚል ነው። ከውስጥ በኃይል የሚቃወም ልክ እንደ ጴጥሮስ ማነው ዮሴፍ አይደል እንዴ? ማንም በሌለበት ተፈትኗል፣ በስጋ ስራ ተፈትኗል። ነገር ግን ውስጡ ምን አለ? ኖ ለካ ሞት ያኔም አለ። መስቀሉን አስበህ ብቻ አይደለም ስለ ሞት ድሮም አለ። ሰይጣን ገነት ውስጥ የሰበከው ይሄ ነው። እሷ ለዛ ሐሳብ የሞተች ብትሆን ኖሮ ማለት እንችላለን አይባልም እንጂ ምክንያቱም የእግዚአብሔር ሐሳብ በብላቷና መውደቋ ነበር አይደል? እኔ ግን ቢሆን ኖሮ ልበል እንደ ሰው ያንን ለዛ ሐሳብ ብትሞት ኖሮ ብትቃወም ኖሮ ትምህርቱ አያገኛትም አይደል? ነገር ግን ሞትን ያስከዳ ልጅነት በዛ በገነት ተሰበከ። አሁንም ሞትን የሚከላከል ስብከት በጴጥሮስ ተሰበከ። አሁን በዘመናችንም እየተነገረ ያለው ይሄ ነው። ክብር ለእግዚአብሔር ይሁን። ይሄ የሚገርማችሁ ነገር ህዝብን ደግሞ ያበዛል። እንዲህ አይነት ስብከት ሰውን ያበዛል። የሰው ፍላጎቱ ይሄ ነው። መነካት አይወድም። እግዚአብሔር በተለያየ ነገር ይነካካዋል እንጂ ሰው መነካት አይወድም። ምንም አለመነካትም ቢማርም እግዚአብሔር ግን በሆነ መንገድ ይነካዋል። ቤተክርስቲያን ስንመጣ
ሁላችንም እንደው የእናንተ አለባበስ ትንሽ ቀሽም ነው እንጂ ሌላ ቤተክርስቲያን ብትሄዱ አሁን እሱ እኮ እዛ ጋር ነው የሚቀመጠው። ፊት ወንበር እንዴት ይሰጠዋል? አሁን ታሜ ፊት መቀመጥ አለበት? ይሄ ጃኬት ለብሶ አሁን እሷ ነጠላ ለብሳ እዚህ ሁለተኛ ወንበር መቀመጥ አለባት? እዛ ጋር ስንመጣ እንዴት መሰላችሁ አምረን የምንመጣው? አቤት ተከድኖ ይብሰል ነው ነገሩ። ውስጥ ምንድነው ያለው? ቤት እንዴት ይኖራል? መስሪያ ቤት እንዴት ይኖራል? ምልልሱ እንዴት ነው? ከመንግስት ጋር ያለው እንትን እንዴት ነው? ታማኝነቱ እንዴት ነው? ቅንነቱ እንዴት ነው? ይሄ ሁሉ ነገር በልብስ ሸፍነ ነው እንመጣለን። ሃሌሉያ ይባባላል። እግዚአብሔር ይባርክ። ሳምንቱ እንዴት ነበር? እጅግ መልካም ነበር። በልብስ ተሸፍኗላ። ማን ያየዋል? ያን ነገር ነው እግዚአብሔር ከህይወታችን ያራገፈው። ስለዚህ ፊት ወንበር ብቻ ሳይሆን እዚህም ይፈቀድልናል። እግዚአብሔር የተመሰገነ ይሁን። ይሄ ነፃ የምንወጣበት ነገር እግዚአብሔር ነግሮናል። ከትምህርታቸው ነፃ ወጣ። ምናልባት ይሄ ጉባኤ ለጊዜው ይቁም ቢባልስ? ሃሌሉያ! እኔ እቆማለሁ። ከባለቤቴ ጋር ከልጆቼ ጋር እኔ እቆማለሁ። የትም ብሄድ ይሄው ነው። አልመለስም። እንጸልያለን። ሃሌሉያ! አንተን ማወቅ አባት ሆይ፣ አንተን ማወቅ ሐሳብህን ማወቅ ነው፣ ፈቃድህን ማወቅ ነው፣ ምክርህን ማወቅ ነው፣ ቃልህን ማወቅ ነው። ቃልህና መንፈስህ ስላንተ ይመሰክራሉ፣ ስለ ሐሳብህ ይመሰክራሉ፣ ስለ ፈቃድህ ይመሰክራሉ። እናመሰግንሃለን። በዘመናችን እግዚአብሔር ሆይ ይሄን ለእያንዳንዳችን ስለገለጥ አንተ መልካም ነህ። እናመሰግንሃለን። ስምህ ይባረክ አባት ሆይ። ስለሆነልን ነገር አመስግነን አንጨርስም፣ አውርተን አንጨርስም። ስምህ የተባረከ ይሁን። ከምን አይነት ጭቃና ርግርግ ነው ያወጣህ? ከምን አይነት ድንቁርናና እግዚአብሔር ሆይ የሰይጣን ማህበር ነው ያወጣህ? ስምህ የተባረከ ይሁን። አሁንም ትጠብቀናል። ዕለት ዕለት በማስተማር በማጽናት ፈቃድህን በሕይወታችን በመፈጸም እስከ ፍጻሜ ስለምትወስደን እናመሰግንሃለን። ክብር ለአንተ ይሁን ስለሰማነው እውነት በኢየሱስ ክርስቶስ ስም።